እሳቱን 7 እጥፍ አድርጉታል። እግዚአብሔር ችግር የለውም። እኔ 14 እጥፍ ውሃ አድርገዋል። እስቲ አንድ ሰው አሜን ይበል። ሰው ፎክሮብህ ከሆነ ሟርተኛ ፎክሮብህ ከሆነ እግዚአብሔር 100 እጥፍ በላዩ ላይ ፎክሮበታል። ጸሎት ጸልዮ የማያውቁ ሰዎች ጭምር ካንተ ጋር ያለውን እስከሚያዩ ድረስ እግዚአብሔር ምድርቱን በእምነት ቻሌንጅ እንድታደርግ በእግዚአብሔር ታምነን እግዚአብሔር አሁን ምድር ላይ እንዳለ ያሳይተን ለማለፍ እምነት ለነገ አይደለም። እምነት አሁን እግዚአብሔርን ወደ ኮንዲሽን የማምጣት ነው። ሃሌሉያ። ጥርጣሬ ከውስጣችሁ ተወግዶ ከነፍሳችሁ የሆነ ነገር ተነስቶ እግዚአብሔርን አሁን የምታዩበት አቅም ላይ ብትደርሱ ደስ ይለኛል። በእኔ ዘመን የሚወርስ ሰው ፈልጋለሁ። መንግስተ ሰማይንም ምድር ላይ እግዚአብሔር የሰጠውን ተስፋውንም ዲስታርብ በሚያደርግ ነገር በዝቷል። የእግዚአብሔርን ቃል ሰዎች እንዳያነቡ ጊዜ የለንም ነው ምሉት። ለተራ ነገር ማአት ጊዜ ኖሮ ለእግዚአብሔር ቃል ጊዜ ማጣታችን እምነት የሚባለው ነገር ከውስጣችን እየጠፋ እንዲሄድ ምክንያት ነው። የምንሰማው ከእግዚአብሔር ቃል ነው። የእግዚአብሔር ቃል ጋር ህብረት ሳይኖረን ቀንና ሌሊት ከእግዚአብሔር ቃል ጋር ጊዜ ሳናሳልፍ ጌታ አባቱ እምነት ይመጣል። ያውም ጠላትን ሳይለንት የሚያደርግ እምነት ወይም ፓራላይዝ የሚያደርግ እምነት ወይም ገንጥሎ ገንድሶ የሚጥል እምነት። እግዚአብሔርን ቃል ስታነብ መንፈሱ ይገባባል። መንፈስ ቅዱስ ሲገባ ከመንፈስ ቅዱስ ፍሬ አንዱ ምንድነው? እምነት ነው። በሚነዳው እሳት ውስጥ ሲገቡ ጸጥ ለምን አለ? ያድነናል። ዋው ያድነናል። ባያድነንም እንኳን ላቆም ከወርቅ ምስል አልሰግ የዛን ሰዓት እሳቱን 7 እጥፍ አድርጉታል። እግዚአብሔር ችግር የለውም። እኔ 14 እጥፍ ውሃ አድርገዋል። እስቲ አንድ ሰው አሜን ይበል። ሰው ፎክሮብህ ከሆነ ሟርተኛ ፎክሮብህ ከሆነ እግዚአብሔር 100 እጥፍ በላዩ ላይ ፎክሮበታል። ፎክሮበታል። እርግጠኛ ሁን። እግዚአብሔር ኦኬ ብለሃል። መጽሐፍ ቅዱስ ሲናገር ከላይ የሚያየው ሳቀባቸው ይላል። ምክራቸውን እንበጥስ ስሉ ችግር የለም። ከዛ አንዴ ከላይ ላይ ቁጣውን ስለቅበት በቦታው ላይ አወካቸው ይላል። እግዚአብሔር እንዴት እንደሚያውካቸው ያውቃል። ክብር ለኢየሱስ ይሁን። ስለዚህ ለምንድን ነው ጸጥ ብሎ ያስገባቸው? ጸጥ ብሎ አስገባቸው። ገቡት። ግን ምን ያረጋል? ጠላት አልተሳካለትም። ቀድመው ገባላቸው። ከነሱ በፊት እሱ እሳት ታየ። እነሱ ሲገቡ እሱ እሳት ነው ያለው። የሚገርማችሁ ነገር ፊዚካሊ ማኒፌስት እስኪያደርግ እግዚአብሔር ከነሱ ጋር አብሮ ፊዚካሊ ማለት ከውጭ የቆሙ ሰዎች መንፈሳዊ ጸሎት ጸልዮ የማያውቁ ሰዎች የእግዚአብሔር ልጅ የሚመስል አራተኛ እናያለን አሉ። ጸሎት ጸልዮ የማያውቁ ሰዎች ጭምር ካንተ ጋር ያለውን እስከሚያዩ ድረስ እግዚአብሔር ምድርቱን በእምነት ቻሌንጅ እንድታደርግ በእግዚአብሔር ታምነን በእግዚአብሔር ታምነን እግዚአብሔር አሁን ምድር ላይ እንዳለ ያሳይተን ለማለፍ አንድ ሰው አሜን ይበል። ሃሌሉያ ማይ ብራዘር። አንድ ጊዜ እግዚአብሔር እንደዛ ብዙ ጊዜ እኔ በፍጥነት ሰምቶኛ ቃል ጌታ አምናም ደግሞልኛል። ይሄን ቃል ድጋሜ ሳትጠራ እሰማሃለሁ ገና ሳትጠይቅ መልስልሃለሁ የሚለውን እግዚአብሔር ተናግሮኛልና የሚገርማችሁ ነገር አንድ ጊዜ አንድ ቦታ በጣም እኔ ስብከት ጌታ ይሰጠኛል። ስሰጠኝ ሰብካለሁ። ስብከት ለኔ ስራዬ ነው። ጌታ ነው የሰጠኝ። ስብከትን ስራ አድርግ ተብሎ ተጽፏል። ለዛ እና ልክ በምሰብክበት ጊዜ ይሄ ለዱርዬ ለምናምን የማይመች ስብከት ነው የምሰብከው። ተኝቼ እዛ ላይ አድሬ ሄዳለሁ አልችልም። የግድ ትቀደሳለህ። አመን ነው ወይ? ወደ እግዚአብሔር ክብር ትገባለህ። ካልገባ ይተፋል ማሽኑ። ከዛ ልክ ሰብኬ አበቃውና ልቀመጥ ሲል በቃ መውጣት እንዳለብኝና እንደመሸኝ ስላረጋገጥኩ ልወጣ ስል እንደ ቅድሙ እስቲ ፎክር ብሎ አንዱ እንደዚህ ያዘ። እስቲ እንደ መድረክ ላይ እንዳለ እስቲ እንደ ቅድሙ ፎክር ብሎ እንደዚህ አንገተን እንደዚህ ያዘ። አሁን በዚህን ሰዓት ሙት ነው ያልኩት። ሌላ ማለት ከአንገቴ ላይ እጄን እስካላነሳ ድረስ አሁን በዚች ሰዓት ሙት ነው ያልኩት። በዛ ሰዓት ልጁ አንድ መልአክ ይመስለኛል እንደዚህ አንድ ጀርባውን እንዲህ አረጋው መሰለኝ። እና
ማያምር ነገር እዛ ሆነ። አስመለሰው አትበሉት። ከዛ ግርም አለኝ። የእግዚአብሔር ሰው ማረኝ እባክህ አሁን ማረኛ። እኔ ብጸልይ ራሱ መመለስ አቃተ። አሁን በህይወት ይኑር አይኑር አላውቅም። እምነት ለነገ አይደለም። በልስት ያተከብለ ያለው ሰው እምነት ለነገ አይደለም። እምነት አሁን እግዚአብሔርን ወደ ኮንዲሽን የማምጣት ነው። ሃሌሉያ። እሺ በደንብ የገባው ሰው አሜን ይበላ። በደንብ ስሙኝ። አሁን እኔ አንድ የተወሰነ ሰው አላጣም እዚህ ጉባኤ ውስጥ ምስክርነት ይዘው የሚወጡ ሰዎች። ምክንያቱም ልመጣ ነው። ይሄንን በእኛ ዘመን በዚህ ልክ ትውልዱ እየወረደ የመጣበት ምክንያት ስለተረዳሁት ያንን ምክንያት እነግራችኋለሁኝ። ከዛ በፊት ግን አንድ ነገር ስሙኝ። እምነት የእግዚአብሔርን እጅ አሁን ወደ እናንተ የሚያመጣ ብርቱ መሳሪያ ነው። ምን ነው እንደው አሁን ጥርግ ብላችሁ ብታምኑ። አረ አሜን። ጥርጣሬ ከውስጣችሁ ተወግዶ ከነፍሳችሁ የሆነ ነገር ተነስቶ እግዚአብሔርን አሁን የምታዩበት አቅም ላይ ብትደርሱ ደስ ይለኛል። በደንብ ስሙኝ። ጀስት ኢየሱስ እዚህ ጋር 11 ጊዜ ወዲያው የሚሉትን ቅድም ጮክ ብዬ ያደረኩ አሳይቻችኋል። ኢየሱስ ልክ በዮሐንስ እጅ ተጠምቆ ከውሃው ሲወጣ ወዲያው ሰማይ ተከፈተ ሳይሆን ተቀደደ ነው። እስቲ አንዴ ወዲያው ሰማይ ይቀደድልኛል በልስ ተከነጋ በእምነት በልስ። ከዛ ወዲያው ደግሞ የመንፈስ ቅዱስ ምሪት ይመጣ። አረ አሜን። መሄድ ያለበት ወደ ገሊላ አይደለም። መሄድ ያለበት ወደ ኢየሩሳሌም አይደለም። መሄድ ያለበት ወዴት ነው? ወደ ምድረ በዳ። ሲመለስ ወዲያው የእግዚአብሔር ኃይል ሆነለት። እዚህ ጋር ቁጭ ብሎ የነበሩ መናፍስቶችን ሲያስዝ ወዲያው አንድ ሰው አሜን። ሰዎች ከዛ በፊት ልማዶ አላቸው፣ ይሰበሰባሉ፣ አምልኮ ይመጣሉ፣ መጽሐፉን ያነባሉ። without faith ያለ እምነት ብዙ ነገር ማድረግ ይቻላል ወገኖች። ይለመዳል ብዙ ነገር። እግዚአብሔር ከመልመድ ይጠብቀን። እባካችሁ እስቲ በደንብ ስሙኝ እባካችሁ። አንዳንድ ሰው ሊተኛ ነው ያየው ነው። እባክህ የመስበክ ሱስ ስላለኝ ሳይሆን አንድ ሰው እንዲለወጥ ስለፈለኩኝ በእኔ ዘመን የሚወርስ ሰው ፈልጋለሁ። መንግስተ ሰማይንም ምድር ላይ እግዚአብሔር የሰጠውን ተስፋውንም። በሰማይ አንድ እግዚአብሔር እንዳለ ሰይጣን ያምናል ይላል አይልም? ያዕቆብን ሄደ አንብብ። በሰማይ አንድ እግዚአብሔር እንዳለ ሰይጣን ያምናል ይንቀጠቀጥማል ይላል። እውነት ውሸት? ይንቀጠቀጣል። አንድ እግዚአብሔር አለ ብሎ ይፈራል ይላል። አንድ ቀንም ግን ሰይጣን የእግዚአብሔርን ኃይል ተጠቅሞ አምኖ ለስራ አይሄድም። የእግዚአብሔርን ኃይል ይዞ ሳይሆን ሁሉ ጊዜ የሚሄደው በማን ኃይል ነው? በራሱ ጥረት። ምድሪቱን በሙሉ ዙር በምንድነው? በራሱ ኃይል። አንድ በእግዚአብሔር ኃይል የሚመጣ ሰው በኢየሱስ ስም ሲል አገር ዞሮ የመጣው በሙሉ ጣብ ነው የሚለው። አገር ሲዞር የዋለው መውደቂያው እግር ስር ይሆናል። ለምን? በእግዚአብሔር ኃይል አልወጣም። ቅዱሳን ከሰይጣን የተሻለ እምነት ማመን አለብን። ሰይጣን አንድ እግዚአብሔር አለ ብሎ ቢያምንም ብንቀጠቀጥም ያ እግዚአብሔር ጋር ህብረት የለው። እኔም እግዚአብሔር አለ ብዬ ማመን አይደለም። እግዚአብሔር ካለ ከሱ ጋር ህብረት አድርጌ እሱ በእኔ የሚኖርበት እኔ በሱ የሚኖርበትን ህይወት ሊኖር። አጠገብ ላይ ላለው ሰው ይሄ ኢማን እንጂ በላ አጠገብ ላይ ላለው እግዚአብሔር በልስ ካንተ ጋር መኖሪያ ያደርጋል በለው። ካንተ ጋር መኖሪያ ያደርጋል። ዙሪያህ ላይ ይሆናል። እንደውም እንደዚህ ያለ የእሳት ቅጥር ሆናለሁ አለ። በውስጥ ደግሞ ክብር ሆናለሁ አለ። ይሄ ተስፋ ቃሉ ነው። ይሄን ተስፋ ቃል የሚያገኙት ደግሞ አማኞች ናቸው። መዝሙረ ዳዊት 100 ስንት እንደሆነ ያላቅም ቁጥሩ ምዕራፉ እግዚአብሔር
በጽዮን ዙሪያ ተራራዎች እንዳሉ። አረ አሜን። የማይናወጡ ተራራዎች መካከል ነው ጽዮን ከተማ የተመሰረተችው። ተራራው ዙሪያዋ ላይ እንዳለ ሁሉ እግዚአብሔር በሚታመኑ ሰዎች ዙሪያ ነው ይላል። እግዚአብሔር ሁሉንም ይወዳል፣ ነገር ግን ለሚታመኑት የተለየ አምላክ ነው። እንዲህ ይላል፣ እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው ብሎ በእርሱ የምታመኑትን ያውቃል ነው ማለት። አቤት 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 አቤት። ደገፍ በልና አጠገብ ላይ ያለው ሰው ይህ አንድ ነገር ተናገርልኝ። ደገፍ በልና ልብ በእርሱ ያምናል ወይ በላ አጠገብ ላይ ላላ። እንደዛ ከሆነ በለሽ አድራሻህ ይታወቃል በለው፣ ስምሽ ይታወቃል በለው፣ የሚመጣው ማይበል አይውጥህም በለው፣ የሚመጣው ጎርፍ ይዞ አይሄድም በለው፣ ዙሪያ ላይ የሚሰማው ጠቅላላ ውሸት ነው በለው። እግዚአብሔር መልካምነቱን ይለቅልሃል። ወይ ጉድ! ዓለም ፋብሪኬት ያደረገችው ሰይጣን ሰሞኑ ፋብሪኬት ያደረገው ጠንቋዮች ሰሞኑ ፋብሪኬት ያደረጉት ማንኛውም ክፋት ይዞ ካይሄድ አድራሻ ይታወቃል። የምታመኑበትን ያውቃቸዋል። እግዚአብሔር የሚያምኑትን ያውቃቸዋል። ወገኖች ኢየሱስ ጌታ ነው። በዘመናችን በጣም ከባዱ ችግር የመጣው ዋናውን ነገር ረስተናል። ዋናውን ነገር ረስተናል። እስቲ ሮሜ ምዕራፍ 10 በፍጥነት እናወጣለን። ዛሬ ኢንትረስት ሆኜ የመጣሁት መጽሐፍ ቅዱስም በብዙ ማንበብ። አሜን። ወንድሞቼ ሆይ የልበ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውነት አይቅኑ፣ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። የእግዚአብሔር ጽድቅ ሳያውቁ ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። እስኪ ከእኔ ጋር መጸድቀው በእምነት ነው በለው አጠገብ ለለን። አሁን እነዚህ የእስራኤላውያንን ታሪክ መተንተን ከጀመርኩ ረጅም ጊዜ ስለሚወስድ ይቅርሱን ሌላ ጊዜ እናያለን። ሙሴም ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ደግሞም በልብህ ወደ ጥልቅ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃልና። አሜን። ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። የምንሰብከው የእምነት ቃል የምንሰብከው ወይም ዲክሌር የምናደርገው የውሸት ቃል አይደለም፣ የጥርጣሬ ቃል አይደለም፣ የስጋት ቃል አይደለም፣ የእምነት ቃል። እግዚአብሔር ይችላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና፣ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እናንብብ። እንግዲህ ያላመኑበትን እንዴት አድርጎ ይጠሩታል? አሁን እግዚአብሔር አለ ብሎ መጥራት የሚችል ሰው ምን አይነት ሰው ነው? ያመነ ሰው ነው። ኢየሱስ ጌታ። እየገባችሁ ነው? ያላመኑትም እንዴት ይጠሩታል? ምክንያቱም የጌታን ስም የሚጠሩት ምን ይሆናሉ? ስለዚህ መጥራት አለባቸው። መጥራት የሚችሉት ምን አይነት ሰዎች ናቸው? ያመኑ ሰዎች ናቸው ጌታን መጥራት የሚችሉት። ስለዚህ ያላመኑበትን እንዴት አድርጎ ይጠሩታል? ባልሰሙትስ እንዴት ያምናሉ? ለማመን ምን ያስፈልጋቸዋል? መስማት ያስፈልጋቸዋል።
ለማመን የመስማት ያስፈልጋቸዋል። ያለ ሰባኪ ደግሞ እንዴት ይሰማሉ? ይሄ ምስጢር ከብቷችሁ ከሆነ ያላመኑበትን እንዴት ይጠራሉ? ያልሰሙበትን እንዴት ያምናሉ? ያልተሰበኩትን ደግሞ ከየት ያምናሉ? እኔ አሁን እየሰበኩ ያለሁት እምነትን ለዚህ ነው። አሜን በላ። ከዚህ ጋር ስለ እምነት ያወራው አራተኛ ጊዜ ነው የቆምኩት። ወስኜ ነው። በሕያው እግዚአብሔር የምታመን አንድ የሆነ ትውልድ ይወጣል ብዬ ነው። እግዚአብሔር ቻርጅ እያደረጋቸው አራቱንም ዙር የተካፈሉ ሰዎች እዚህ አሉ። እርግጠኛ ነኝ እግዚአብሔር በቤታቸው እያነቃቃቸው እንዳለ። አረ አሜን። እግዚአብሔርን እየተጠራጠሩ ሳይሆን እያመኑ እንደሆነ አምናለሁ። እንግዲህ ያለ ሰባኪስ እንዴት አድርጎ ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተሰበኩ እንዴት ይሰበካሉ? ነገር ግን ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችን ማን አመነ ብሏልና። እንግዲህስ እምነት ከመስማት ነው፣ መስማትም ደግሞ ከኢትዮጵያ ሬዲዮ ሳይሆን ከኢቢሲ ሳይሆን ከኢቲቪም ሳይሆን ከቃናም ሳይሆን ከፌስቡክም ሳይሆን ከቲክቶክም ሳይሆን መስማት የሚገባ ከየት ነው? ከእግዚአብሔር ቃል ነው። ትውልዱ አሁን ዋናው ነገር ረስቷል ያልኳችሁ ጋር ደረስኩ። የቱ ጋር ነው ዋናው ነገር የረሳው ብለህ ብትለኝ የእግዚአብሔርን ቃል አያነብም። ብዙ ሰባኪዎችን ይሰማል፣ ብዙ መዝሙሮችን ይዘምራል፣ ብዙ መንፈሳዊ አክሽኖችን ቢያደርግም የእግዚአብሔር ቃል አይነት ለዛሬው ትውልድ ዳገት የሆነ ነገር የለም ወገኖች። መጽሐፍ ቅዱስ ቤቱ አለ፣ ብዙ በስልኩ አለ፣ ሁሉ ነገር ቀርቦለታል። ነገር ግን ቃሉን የሚያነብበት ጊዜና የቃሉ ጥማት ከሰዎች ውስጥ እየወጣ ሄዷል። አልጠቀመንም ብዙ ነገር ወገኖቼ፣ አልጠቀመንም። አንደጋግመው። የምጠቅመን ከእግዚአብሔር ቃል ጋር ሰፊ ጊዜ እንውሰድ። ዲስታርብ የሚያደርግ ነገር በዝቷል። የእግዚአብሔርን ቃል ሰዎች እንዳያነቡ ጊዜ የለንም ነው የሚሉት። ለተራ ነገር ማዕት ጊዜ ኖሮ ለእግዚአብሔር ቃል ጊዜ ማጣታችን እምነት የሚባለው ነገር ከውስጣችን እየጠፋ እንዲሄድ ምክንያት ሆኖ የምንሰማው ከእግዚአብሔር ቃል ነው። የእግዚአብሔር ቃል ጋር ህብረት ሳይኖረን ቀንና ሌሊት ከእግዚአብሔር ቃል ጋር ጊዜ ሳናሳልፍ ጌታ አባቱ እምነት ይመጣል። ያውም ጠላትን ሳይለንት የሚያደርግ እምነት፣ ወይም ፓራላይዝ የሚያደርግ እምነት፣ ወይም ገንጥሎ ገንድሶ የሚጥል እምነት። እግዚአብሔርን ቃል ስታነብ መንፈሱ ይገባባል። መንፈስ ቅዱስ ሲገባ ከመንፈስ ቅዱስ ፍሬ አንዱ ምንድነው? እምነት ነው። when you are reading the word of God inspired ሆነ የእግዚአብሔርን ቃል እያነበብክ ሜዲቴት እያደረክ ያለ የእግዚአብሔር መንፈስ speaks through you። የጌታ መንፈስ ባንተ ማውራት ይጀምራል። ነገሮች ላይ መገለጥ ይጀምራል። አንተ ሳትሆን መንፈሱ ራሱ። አንድ ሰው ድምጹን ከፍ አድርጎ በኢየሱስ ስም በሉ ባካችሁ፣ የእግዚአብሔርን ቃል በሉ በጥማት በሉ እንዳላነብህ ዙሪያዬ ላይ የተቀመጠ መንፈስ ዛሬ በኢየሱስ ስም አንስቻለሁ። ብዙ ሰው የእግዚአብሔርን ቃል ማንበብ ሲጀምር እንቅልፍ ይለዋል። ብዙዎች በዚህ ቃል ይሄንን ጥቁር መጽሐፍ ተሸክሞ ይዞራል ተብሎ ብዙዎች ተገርፈዋል፣ ብዙዎች ተሰደዋል፣ ብዙዎች ብዙ ነገር ሆነዋል። ዛሬ ጫት ይዞ የሚሄዱ ሰዎች አያፍሩም። ይሄ መጽሐፍ ይዞ የሚሄድ ሰው ያፍራል። ገልብጫለሁ እንደዚህ አይነት መንፈስ። እግዚአብሔር ካላችሁበት ዝቅጠት ያውጣን ጌታ። አንድ ሰው አሜን ይበልስ። እኔ ልንገርህ፣ ይሄ ምድር ዓለም አፕሪሼት ከሚያደርግህ ሰማይ አፕሪሼት አድርጎ ይሄ ምድር እብድ ነው ይበል። የክርስቶስ እብድ ትሆናለህ። በደንብ ስሙኝ። ዳዊት ምድር ላይ ስታዩት ወንጭፍ የያዘ ትንሽ ልጅ ነው። ምንም ነገር በላዩ ላይ አልለበሰም።
ጎልያድ ግን ለሚያዩት ሰዎች በሙሉ ጋሻ ጀግሬ ነው። እስከ ሰማይ ድረስ ለብሷል። እስከ ሰማይ ጠቀስ ነው። ሰውነቱ በሙሉ ብረት በብረት ነው። መንፈሳዊ ዓለም ላይ ሲታይ ግን ጎልያድ ራቁቱን ነው። ዳዊት ግን ተሸፍኖ ነው። የጎልያድ ጦር ዳዊት ላይ ቢወረወርም አያገኘው። መንፈስ ዓለም ላይ ዳዊት ተሸፍኖ ነው ያለው። የተገዳደርከው የእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ የሚለው እግዚአብሔር ዙሪያው ላይ ሞልቶ ነው ያለው። አረ አሜን። እና እኛ ሰው ዓለምን እየፈለግን በእግዚአብሔር ዓለም ራቁትን ከምንሆን በሰው ዓለም እየተፈገርን ሆነን እንኳን በእግዚአብሔር ዓለም ነገር ግን እንዴት ማቴዎስ ምዕራፍ 3 ምዕራፍ 9 አንብቡት። ኢየሱስ ልጄ ሞታብኛለች የሚለው ሰውዬ ጋር ሲገባ መሞቷን ያረጋገጡ ሰዎች ምን አሉ? ሳቁ ይላል። በጣም ጥሩ በጣም ጥሩ። ወደ እምነት ስትገባ ብዙ ሰዎች ይስቁሃል። እንደው ትንሽ እንደ ሰው አታስብም እንዴ ይሉሃል። እንደው ትንሽ አይገባህም እንዴ ይሉሃል። ከጥቂት ጊዜ በኋላ ግን ዋይ ጉድ የምሩን ነው እንዴ ብለው ይገረማሉ። አሁን እኛ ምን ሆነ መሰለ? በሳቁ ላይ አበቃን። ቀጣዩን እርምጃ አልሄድንም። ዛሬ እንንቀሳቀሳለን። ወደ መጨረሻ እየደረስኩ ነው። አጠገብ ላይ ያለውን ሰው ያዝና በጌታ በኢየሱስ ስም በል እስቲ፣ ጥቂት እምነት በል እስቲ፣ ሰናፍጭ ቅንጣት የምታክል እምነት እንደው ልታምን አትችልም በል እስቲ አለ። እስቲ ሁለታችን በል እስቲ አንድ አሁን እንመን በል እስቲ አንድ ወዲያው በል እስቲ አንድ ነገር እናያለን በል እስቲ ወዲያው በል እስቲ የእግዚአብሔርን ክብር እናያለን በል እስቲ። አር ዩ ሹር? ተነሱ። አሁን ዝም ብሎ ይሄ ቸርች መጥቻለሁ ተቀምጬ እሄዳለሁ አይሰራም። ፊልሞን ሰብኮ ነበረ። ማን ነው ቃሉን የሰበከው? እከሌ ነው። እንደሱ አይሰራም። አጠገብ ላይ ያለው ሰውዬ እንደሱ አይሰራም በል እስቲ። ዛሬ ወደ ላብራቶሪ ውስጥ እንገባለን። ዛሬ እምነታችን ይሰራል ወይ አይሰራም እናያለን። እስቲ ለማመን የተዘጋጀ አንድ ሁለት ሰው መጽሐፍ ሲናገር ከናንተ ሁለት ወይ ሶስት ነው ሁለት ወይም ሶስት ቢያምኑ ነው አይደለ? እኔ አንደኛ አለው እስቲ ለማመን እስከ እኔ ጋር አንድ ሰው አለ። ዛሬ በእግዚአብሔር አምናለሁ። አሁን ይሰራል። አሁን ይችላል። እዚህ ያለው ሃይማኖትን ለማካሄድ ሳይሆን ከያው እግዚአብሔር ላይ ካለ እምነት ተነስቼ ነው። አምኜ ነው እንጂ ተጠራጥሬ አይደለም። የእግዚአብሔርን እጅ ማየት ፈልጋለሁ። የእግዚአብሔርን ክብር ማየት ፈልጋለሁ። በአገሬ ላይ ማየት ፈልጋለሁ። በቤተ ክርስቲያን ላይ ማየት ፈልጋለሁ። በሕዝቤ ላይ ማየት ፈልጋለሁ። አንድ ሰው አሜን ይበልስ። ውስጤ ያዘነ አንድ ነገር ልንገራችሁ። ማቴዎስ ወንጌል ምዕራፍ 13 ላይ ስታነቡት የሆኑ ሰዎችን ታገኛላችሁ። ኢየሱስ የተወለደበት አካባቢ ላይ ያሉ ሰዎች፣ እነዚያ ሰዎች ኢየሱስን አዩትና ማመን ምን አላረጉ አልቻሉም። ስለዚህ ከእምነታቸው የተነሳ ጥቂት በሽታዎችን ከመፈወስ ውጪ ማይቲ የሆነ ነገር ማድረግ አልቻለም። ኢየሱስ እኮ ቅፍርናሆምም ራሱ ነው። ኃይሉ ያው ነው። ቤታንያ ላይ አልዓዛርን ከ4 ቀን ሬሳ ሲያወጣ ኢየሱስ እኮ ኃይሉ ያው ነው። ዛሬ ኮተቤ ላይም ኢየሱስ ኃይሉ ያው ነው። ኧረ ባካችሁ ናይን በምትባል ከተማ ለእናቱ አንድ ልጅ ብቻ የነበረው ሰው ማካታ ቫጋዲያ ሬሳውን ሳይሆን ቃሬዛውን ነክቶ ያስነሳው ኢየሱስ ዛሬ በአንተ ቤትም ያው ነው። ኢየሱስ ክርስቶስ በሉ እስከ ጋር ትላንትናም ዛሬም እስከ ለዘላለም አሁን ኢየሱስ ያው ነው። ክብሩ ይገለጣል። ማዳኑ ይታያል። ኃይሉ ይገለጣል። ወይ
እንደ አሕዛብ አማልክት አይደለም የኛ አምላክ። ይሰማል፣ ይመልሳል፣ ያያል፣ ይፈርዳል። ድንቅና ተአምራትን በሰማይና በምድር ያደርጋል። የሚቋቋመው የሌለው እግዚአብሔር ነው ምናምን ወገኖቼ። እሱ ውስጣችሁ እምነት ያላችሁ ሰዎች ሾነ እምነት ሽታ የገባባችሁ ሰዎች በቃ ማዳላፋካት ያላፋና ማንዶ ሾነ ነገር አሁን ስለው ከውስጣችሁ መውጣት ያላችሁ ሰዎች መንፈስ ቅዱስ አለ፣ መንፈስ ቅዱስ አለ፣ መንፈስ ቅዱስ አለ። ሸላፋን ያማንታ ኢየሱስ ክርስቶስ ጌታ ነው። በአባቶች ላይ የነበረው ያ የእምነት መንፈስ በእኛ ላይ ስላለ አራ አሜን ዘሴም መንፈስ ዘሴም ስፒሪት ኦፍ ፌዝ ነው ምለው ማለት ያው ዘሴም የሆነ የእምነት መንፈስ ስላለ እኛም እንናገራለን፣ እናምናለን፣ እንናገራለን። እስቲ አንድ ሰው አምናለሁ በለስ። እናገራለሁ፣ አምናለሁ፣ እናገራለሁ። ሹር እርግጠኛ ናችሁ? እርግጠኛ ናችሁ? አሁን እኔ ከመጸለይ በፊት በህይወታችሁ ላይ የምንናገረው እንዴት ነው ብላችሁ ጠይቁኝና የምንናገረው እንዴት እንደሆነ ልንገራችሁ። የምንናገረው ሁሉ ጊዜ እኛ አማኞች ሰይጣን እየሰራ ካለው በተቃራኒ ነው የምንናገረው። የሰማኝ ሰው እንዴት ነው የምንናገረው? ሰይጣን እየተናገረ ካለው ኢየሱስ ጌታን ትታመማለህ ሲል አልታመምም፣ አትፈወስም ሲል አሁን ይድናል። እስቲ አንድ ሰው አሜን ይበል። በሩ ዝግኖስ ኖ ክፍት ነው። ሱፐርናቹራል ብሬክስሩ ይመጣል። ወዲያው መለኮት መልስ ይመጣል። ተቀብረሃል እኮ ስለ አረ ከፍታ ላይ ያለ እንደኔ የለም። ወድቀሃል እኮ ማንም አይሰማም። ኖ ዓለም ጆሮ ይሰጠኛል።